ከብሩታዊት ዳዊት የወጋገን ካፒታል ኢንቨስትመንት ባንክ ስራ አስፈጻሚ ጋር ያደረግነው ቆይታ እንጀምራለን። አብራችሁን ቆዩ። መጀመሪያ ስለ ኢትዮጵያ ኢኮኖሚ ኢን ጀነራል ስንነጋገር ኢትዮጵያ ኢኮኖሚ ቁጭ ብሎ ምን እናድርግ፣ በምን መንገድ እንሂድ የሚለው ድሮ ብዙ የውጭ እጆች የገቡበት ነበር። አትሊስት አሁን እግዚአብሔር ይመስገን ራሳችን በራሳችን ሰዎች what they call home grown economy የሚባለውን ተፈጥሯል። ይሄ ደግሞ ብዙ ኢፌክት ታይቶበታል። አንዱ በኢንፍራስትራክቸር ብትሄድ ሄልት፣ ኤጁኬሽን፣ በብዙ ነገሮች ለውጥ ታያለ። አሁን ደግሞ ወደ ፋይናንሱ ስንመጣ ደግሞ የመንግስት አስተሳሰብ ምንድነው? ኢንቨስትመንት ባንኪንግ ኢትዮጵያ ውስጥ መከፈት አለበት ነው። ይሄ ሎንግ ኦቨርዲው ነው። በጣም ብዙ ሲጠበቅ የነበረ ለብዙ አመት የመከፈቱ ደግሞ ለባንኩ ብቻ ሳይሆን ለህዝቡ ትልቅ ጠቀሜታ አለው። እነዚህ ባንኮች አሁን ለምሳሌ 2 ብቻ ናቸው ባንኮች፣ ግን ሌሎችም አሉ አድቫይዘሪ ሰርቪስ የሚመጡ ወይም ብሮከሬጅ ሰርቪስ የሚሰጡ። እነዚህ 2ቱም ባንኮች ብቻ ወሰድ ለምሳሌ ምን ያህል ሰው ቀጥረናል በዚህ በአጭር ጊዜ ውስጥ፣ ያውም ገና አልጨረስንም። ስለዚህ ኤምፕሎይመንቱ ላይ ትልቅ ኢፌክት አለው። እነዚህ ደግሞ የተቀጠሩት ሰዎች ደግሞ ይሄ ቅድም እንዳልከው አዲስ ሴክተር ነው፣ ትሬንድ መሆን አለባቸው። ስለዚህ ሰው መቅጠር ብቻ ሳይሆን ያ የቀጠርከውን ሰው ደግሞ በስኪል እና በእንትን እያሳደግክ ነው የምትሄደው። ይሄ ለኢትዮጵያ ትልቅ ፕላስ ነው፣ በጣም ትልቅ ፕላስ ነው። ስለ ህዝቡ ደግሞ ስታይ ደግሞ ባንክ ለመበደር ዘንድሮ በጣም አስቸጋሪ ነው። ተበዳሪ ይበዛል፣ ገንዘቡ ውስን ነው። ይሄ ደግሞ ህዝቡን ሊረዳው የሚችል አካሄድ የያዘ ሴክተር ነው። እንዴት? ለምሳሌ ምንድነው ኢንቨስትመንት ባንክ ስራው ምንድነው ብትለኝ፣ ኦኬ አንዱ ቱ ሬዝ ፋንድስ ነው። ቱ ሬዝ ፋንድስ ማለት አንተ ብድር ከፈለግ ባንክ ነው የምትሄደው ድሮ አይደለም እንዴ? አሁን ግን ትመጣና እዚህ እኔ ብድር ፈልጋለሁ ትላለህ። ብድሩ በልዩ ልዩ መንገድ ይመጣል። በቦንድ አለ፣ ቦንድ ትገዛለህ፣ ቲቢል ትገዛለህ። አይ እኔ ኢንቨስት ማድረግ ነው የምፈልገው ካልክ ደግሞ ሼሮች ይኖራሉ፣ የባንክ ሼሮች፣ የካምፓኒ ሼሮች ይኖራሉ። ምርጫ ይኖርሃል። ከፈለክበት ካምፓኒ ኦር ባንክ ሼር መግዛት የምትችልበት መንገድ ነው የተከፈተው። አሁን ሼር ለመግዛት ቀላል አይደለም። ወይ ሼሩ ተሸልጦ ያልቃል፣ ወይም ደግሞ ብዙ ጊዜ ባንኮች ሼር ሲያወጡ መጀመሪያ እድሉ የሚሰጠው ለማን ነው? ለነባር ሼር ሆልደሮች ስለሆነ ብዙ ጊዜ የፈለከውን ያህል ሼር ለመግዛት እድሉ በጣም ጠባብ ነው። ፎር ዘ ኮመን ፒፕል ማለት ነው። ስለዚህ በዚህ ትልቅ ሚና ይጫወታል፣ ትልቅ አስተዋጽኦ ያደርጋል ለህዝቡ፣ ለኢኮኖሚው፣ ደግሞ ቅጥር ላይ። ምናልባት ከዚህ ከብድር ጋር በተገናኘ ወደ በኋላ ላይ በዝርዝር እናነሳለን። ግን ከዛ አስቀድመን በዚህ ከኢንቨስትመንት ባንክ ጋር በተያያዘ አንዱ የሚነሳው ቀድሞም የመጣው ካፒታል ገበያ ወይም ካፒታል ማርኬት የምንለው ነው እና ሁለቱም በተለይ ያው ኢንቨስትመንት ካፒታል ገበያ በአፄ ኃይለ ሥላሴ መጨረሻዎቹ ጊዜ እንደነበረ ይነሳል። ግን አብዛኛው አሁን ያለው ትውልድ አዲስ ካፒታል ገበያ ኢንቨስትመንት ባንክ ስንል እንደው ጽንሰ ሀሳቦቹ ምንድን ናቸው? ካፒታል ገበያ እኮ ኢንስቲትዩሽን እኮ ነው። ላይክ ናሽናል ባንክ ማለት ነው። እኛን ሁሉ ሱፐርቫይዝ የሚያደርግ ኢንስቲትዩሽን ነው። ዝም ብሎ ሱፐርቪዥን ሳይሆን ትሬኒንግ ይሰጣል፣ ዲሬክቲቭስ አሉት። አሁን ለምሳሌ ላይሰንስ ይሰጣል። ላይሰንስ ሲሰጥ ለተወሰኑ ነገሮች ብቻ ነው። ወጋገን ካፒታልን ውሰድ ለምሳሌ አሴት ማኔጅመንት፣ የሰው ሀብትን ማስተዳደር፣ እሱ ላይሰንስ እኛ የለንም። እሱን ደግሞ ለመስራት ከፈለግን ካፒታል ማርኬት ሄደን መሟላት ያለባቸው ነገሮች አሉ። እነሱን ካሟላን በኋላ ነው ላይሰንስ የምናገኘው። የካፒታል ገበያ ባይኖር፣ የካፒታል ገበያ ባለስልጣን ባይኖር ምን ሊሆን ይችላል? እንደው አሰራሩ ኬዮቲክ
ኬዮቲክ ምን ድብልቅልቁ ነው የሚወጣው። ምክንያቱም እስቲ በምናውቀው እንሂድ። ባንኮች ናሽናል ባንክ ህጎች ያወጣል፣ ዲሬክቲቭስ ያወጣል። ህግና ስርዓት ከሌለ ብዙ ነገር ነው የሚበላሸው። ልክ ብሔራዊ ባንክ ባንኮችን እንደሚቆጣጠረው ካፒታል ማርኬትም ኢንቨስትመንት ባንኮችን ይቆጣጠራል ማለት ነው። ህጋዊ መንገድ መስራት እንዳለብን የአገሩ ህግ አለ፣ የእነሱም ደግሞ ዲሬክቲቮች አሉ። ይሄ መስራት ትችላለህ፣ ይሄን መስራት አትችልም የሚል በሱ ዲሬክቲቭ ነው የምንመራው። ከዚህ ጋር በተያያዘ ሌላኛው ሲያነሳ የነበረው ምንድነው ይሄ ከ50 በላይ ባለ አክሲዮን ድርጅቶች መጥተው ይመዝገቡም ሲል ነበር እና ሌላው ደግሞ ከዚህ በፊት አሁን የሼሮች ወይም አክሲዮን ድርሻዎች ሲሸጡ ባንኮች ወይም ተቋማት በራሳቸው ጊዜ ነበረ። አሁን ይመስለኛል የካፒታል ገበያ ማወቅ ይኖርበታል። እነዚህ ጠቀሜታቸው ምንድን ነው? ካፒታል ማርኬት የሚያውቀው እኮ ስሩ ኢንቨስትመንት ባንክስ ነው አይደለም እንዴ? አሁን በፈረንጆች አቆጣጠር ኖቬምበር 13 በዚህ ዓመት ሼር ያላቸው ኩባንያዎች ሬጅስተር እንዲያደርጉ ነው ካፒታል ማርኬት ያወጣው ዲሬክቲቭ። ኖቬምበር 13 ነው። እስካሁን ድረስ ሬጅስተር ያደረገ ሊስት ያደረገ ሼሩን ወጋገን ብቻ ነው ከፕራይቬት ሴክተሩ። ከፐብሊክ ሴክተሩ ደግሞ ቴሌ ነው። አሁን ሩጫው ሁሉ ባንኮች፣ ኢንሹራንስ ካምፓኒስ፣ ኮርፖሬሽንስ ሁሉም አሁን ለመስራት የሚሞክረው ምንድን ነው? ሼራቸውን ሬጅስተር ለማድረግ ቢፎር ኖቬምበር 13 በእኛ ማለት ቀጣይ ህዳር አካባቢ ማለት ነው። ብዙ ጊዜ አይደለም፣ ካሁን አጭር ጊዜ ነው። ስለዚህ የእናንተ ሚና እዚህ ጋር ምንድን ነው የሚሆነው? የእኛ ሚና አንደኛ ቅድም አልኩህ ካፒታል ማርኬት ዲሬክቲቭ አለው ብያለሁ። በዲሬክቲቭ መሰረት አሁን ለምሳሌ አንድ ኩባንያ ቢኖርና ሼር አለ። ያንን ሼር ሬጅስተር ለማድረግ ብትፈልግ አንተ ራስህ ሄደህ ሬጅስተር ማድረግ አትችልም። ምክንያቱም ህጉ አይፈቅድልህም። ምንድነው የሚፈቅደው? ወደ ኢንቨስትመንት ባንክ ወይም ደግሞ አድቫይዘሪ እንትኖች አሉ የተቋቋሙ ለዚህ ስራ ትመጣና እኔ ሼሬን ሬጅስተር ማድረግ ፈልጋለሁ ስትል ማሟላት ያለብን እኛ ላይሰንስ ከሆነ ነው ካምፓኒ ነው ጋራ መስራት የምትችለው እንጂ በራስህ መስራት አትችልም። እዚህ ስትመጣ እሺ እንልና በጣም ብዙ ነገሮች አሉ ማሟላት ያለብን ማአት ነገሮች አሉ። ከአንተ ጋር እየተነጋገርን ፋይናንሻል ሪፖርትን ስቴት ስጠኝ ሊየው፣ መስሪያ ቤት እንዴት ነው፣ ገቨርነንስ እንዴት ነው፣ ሰራተኞች እንዴት ናቸው፣ ምንድን ነው የምትከፍላቸው፣ ብዙ ጥያቄዎች አሉ። እሱን እንወስድና ፕሮፖዛል እንሰራለን። ፕሮፖዛሉ ምንድን ነው? በአጠቃላይ የሚይዘው ይሄ ሁሉ ነገር የነገርኩ ጥያቄዎች ሁሉ ለአንድ ነገር ነው። ፕሮስፔክተስ የሚባል ዶኪመንት መዘጋጀት አለበት። ፕሮስፔክተሱን እናዘጋጃለን፣ መልሰን ላንተ እንሰጣለን፣ ታየዋለህ። ከዛ ኦቶሪቲውን እንወስደዋለን። ለካፒታል ማርኬት ሰዎች ይሰጣል። እነሱ አይተው ኦኬ ይሄ ያሟላል የምንፈልገውን ሁሉ ያሟላ ዶኪመንት ነው ሲሉ የዛን ጊዜ ሬጅስተር ማድረግ ትችላለህ ማለት ነው። ይሄ ፕሮስፔክተስ የሚባለው ሰነድ ምናልባት የተቋሙ ጤናማነትን የሚታይበት ሊሆን ይችላል። ዱ ዲሊጀንስ እንሰራለን። ምክንያቱም እኛ ይህንን ዶኪመንት ስንሰራ ኤኒባዲ ማየት የሚችለው ዶኪመንት ነው። አሁን ለምሳሌ አቶ በቀለ መግዛት ቢፈልጉ ከዛ ኩባንያ ፕሮስፔክተሱን ማየት ይችላሉ። ምን አይነት ሲትዌሽን ላይ ነው ያለው? ኦኬ ዱ ዲሊጀንስ ከላይ እስከታች ነው የምናጠራው። እሱ ሁሉ አይቶ ይሄ ጤነኛ ኩባንያ ነው፣ ከዚህ ኩባንያ ገዛለሁ ሼርስ፣ ህዝቡን ፕሮቴክት ለማድረግ ነው። ስለዚህ ህዝቡን ከኪሳራ ለመታደግ በጣም ይረዳል። መልካም እንግዲህ አጠቃላይ ስለ ካፒታል ገበያና ስለ ኢንቨስትመንት ባንክ እንደመነሻ ይህንን አለን። ወደ ወጋገን ካፒታል ኢንቨስትመንት ባንክ እንምጣና በኢትዮጵያ በዘረጋቸው የካፒታል ገበያ ስርዓት ውስጥ የወጋገን ካፒታል ኢንቨስትመንት ባንክ ሚናው ምን ሊሆን ይችላል? አሁን ቅድም ያልኩ ነገሮች ናቸው። አንደኛ ለሀገሪቱ ኢኮኖሚ አስተዋጽኦ ይኖረዋል። ኤምፕሎይመንት ላይ አስተዋጽኦ ይኖረዋል። የውጭ ሀገር ሰዎች መጥተው እዚህ ሼር እንዲገዙ ሼር እንዲሸጡ ተፈቅዷል። ከፎሬነርስ ጋራ መስራት ደግሞ ፎሬን ኤክስቼንጅ ያመጣል። የውጭ ሰዎች አይናቸው እዚህ
ኢንቨስትመንት ባንኩ ላይ ነው። በማይታመን መጠን 2-3 አይነት ፓርትነርሽፕ ይፈልጋሉ። ኦኬ አንዱ ኤኩቲ ፓርትነርሽፕ ነው። ሚኒንግ ሼር ይገዛሉ ማለት ነው ከኩባንያው። የሚያመጡት ገንዘብ በፎረን ከረንሲ ይሆናል። የሚያመጡት እውቀት አለ፣ ስኪል አለ፣ ቴክኖሎጂ አለ። አንድ ነገር መርሳት የሌለብን ደግሞ አሁን ያለን ወርክ ፎርስ ኦር ኤምፕሎይመንት ስለ ኢንቨስትመንት ባንኪንግ የሚያውቅ የለም። ምክንያቱም አልነበረም፣ እድሉ አልነበረም ደግሞ አሰራሩን ለማወቅ። ሶ የእነዚህ ሰዎች መምጣት ኤክስቼንጅ ኦፍ ኖሌጅ ስኪልስ፣ እውቀት በጣም ብዙ ነገር አለው። ኢቭን የፕሮስፔክተስ አጻጻፍ እንዴት ነው? በልምድ የተሰራ ነው? በእውቀት የተሰራ ነው? ልዩነት አለው። ሁለተኛው ደግሞ ፓርትነርሽፕ ስትራቴጂክ ፓርትነርሽፕ። ስትራቴጂክ ፓርትነርሽፕ ማለት መጥተው ሊያስተምሩ ይችላሉ። በስፔሲፊክ ፕሮጀክት ላይ መስራት ኦፍኮርስ ከኛ ልጆች ጋር ማለት ነው። ትልቁ ነገር ምንድን ነው? ሰርተው ሲሄዱ ምን ትተው ነው የሚሄዱት? እኔ ትተው እንዲሄዱ የምፈልገው ምንድን ነው? እውቀታቸውን ትተው እንዲሄዱ እፈልጋለሁ። የእኛ ልጆች ደግሞ ያንን እውቀት እንዴት ልበል፣ አሁን አንድ ስፖንጅ ወስደው ውሃ ውስጥ ስትጥለው ምንድን ነው የሚሆነው? ልክ ስፖንጁ ውሃው እንደሚመጣው እነዚህም ደግሞ የነዛን ሰዎች እውቀት እንዲመጡ ነው የምፈልገው። ትልቁ ስትራቴጂክ ፓርትነርሽፕ ትልቁ እንትን ይሄ ነው። አትሊስት በእኛ አስተያየት በወጋገን። አንዱ ደግሞ በጣም ከዚህ ጋር በጣም ግንኙነት ያለው ቴክኒካል አሲስተንስ። በአንድ ነገር ላይ በቴክኒካል ነገር ላይ እፈልጋለሁ ይሄንን ነገር እስቲ አይ ዋንት ዲስ። ለምሳሌ ኮሊጎቼ በአንድ ነገር ላይ እንዲሰለጥኑ ከፈለኩ ቴክኒካል አሲስተንስ እፈልጋለሁ በዚች ኤሪያ ብቻ ብዬ አምጥቼ አስተምሮ ተነስቶ የሚሄድ ነው። ስለዚህ ብዙ አይነት ፓርትነርሽፖች አሉ። ደስ የሚለው ፓርት ምንድን ነው? በጣም ብዙ ፎሬነርስ፣ ፎሬን ካምፓኒስ፣ ፎሬን ሃይ ኔትወርት የሆኑ ግለሰቦች የማይታመን ኢንትረስት አላቸው እዚህ መጥተው ኢንቨስት ለማድረግ የራሳቸውን ካምፓኒ ሼር እዚህ ለመሸጥ የሚፈልጓሉ፣ ሼር ለመግዛት የሚፈልጓሉ፣ ኢንቨስት ማድረግ የሚፈልጓሉ። ብዙ መንገዶች አሉና ይሄ ራሱ ለሀገሪቱ ትልቅ ነገር ነው። አንዱ ስጋት የነበረው ምንድን ነው? የካፒታል ገበያ ስርዓት ሲጀመር ወይም ደግሞ መንግስት የኢኮኖሚ ማሻሻያውን ተግባራዊ አድርጌያለሁ ሲል በተለይ በፋይናንሻል ሴክተሩ የአገር ውስጥ ባንኮች ሊዳከሙ ነው፣ ከገበያ ሊወጡ ነው የሚል ስጋት ነበር እና እንደው እዚህ ላይ ሀሳብ ነው። ስራችን የተለየ ነው። በምንም ሊዳከሙ አይችሉም። አክቹሊ የውጭ ባለሀብቶች እንደዚህ ሌላ ባንክ ሲመጣ ነው የምትለኝ? እሱ በጣም ልክ ነህ። 30 ምናምን ባንኮች አሉ። ከነዛ ባንኮች ውስጥ ግን ጨምቀህ ብታወጣ ስንት ታወጣለህ? ሜቢ 5-6 ትልቆቹ። እነዚህ ባንኮች ሲመጡ እኔ ሁልጊዜ የምለው ነገር ነው፣ ተዘጋጅተናል ወይ ነው። አለዛ ለምሳ ሳይሆን ለቁርስ ይበሉናል። የሚመጡት ካፒታል ይዘው ነው የሚያወጡት፣ አትርሳ። ካፒታል ኢን ፎሬን ኤክስቼንጅ ኢን ፎሬን ከረንሲ፣ እውቀት ይዘው ነው የሚመጡት፣ ቴክኖሎጂ ይዘው ነው የሚመጡት፣ የራሳቸውን ስታፍ ይዘው ይመጣሉ። ዶንት ፎርጌት ቢኮዝ ዜይ ዋንት በደንብ ፔኔትሬት ማድረግ ይፈልጋሉ። ኦኬ ናው ዲስአድቫንቴጆች አሉ ብዙ። አንደኛ ባንኮች ከአዲስ አበባ ውጭ አልሰሩም። ለምን? ማጆሪቲ ህዝባችን የት ነው ያለው? አዲስ አበባ ነው እንዴ? ትልቅ ከተማዎች አሉ። አዋሳ አለ፣ መቀሌ አለ፣ ባህር ዳር አለ። you can keep going። ለምን እዛ አልሄዱም? እና ኮንሰንትሬሽናቸው እዚህ ነበረ። እሱ ዲስአድቫንቴጅ አድርጌ ነው የማየው። የእነሱ መምጣት አሁን ያሉትን ባንክ ይጎዳል ወይ? የስ በእኔ አስተያየት። ነገር ግን እንዳይጎዳ ከፈለግን እነዚህ ትንንሽ ባንኮች መርጅ ቢያደርጉ እና 5 ትልልቅ ከሚኖረን 10 ትልልቅ ቢኖረን
መቋቋም እንችላለን ብዬ አምናለሁ። 10 ትንንሽ ከሚኖረን 5 ትልልቅ ያመር ሲያደርጉ ይህን ያነሳሁት ለምንድን ነው? እዚህ ጋር የኢንቨስትመንት ባንኮች ሚና ከፍተኛ ይሆናል ብዬ ስለማሰብ ነው። ይሄ መርጀር አኩዚሽን የሚባሉ እሱም አንዱ ስራችን እሱ ነው። ትልቁ ስራችን የሚሆነው ናሽናል ባንክ አንድ ቀን አይ ባንኮች መርጅ ማድረግ አለባቸው ብሎ ቢል ለምሳሌ ማንዳቶሪ ቢያደርገው ህጋዊ ነገር ቢያደርገው የኢንቨስትመንት ባንኪንግ አንዱ ከተሰጠው ላይሰንስ መስራት የሚችለው መርጀርስ ኤንድ አኩዚሽን ሚኒንግ ወይ አንድ ባንክ አንዱን ሲገዛ ወይም ደግሞ ሲዋሃዱ ነው እና እሱ አንዱ ስራችን ነው። በዚህ ረገድ እናንተን ቀርበው ያናገሩ ባንኮች ይኖሩ ይሆን? ያለፈው አመት ወይም የዚህ እንደ ኢትዮጵያ የዚህ አመት የፋይናንሻል ስቴቢሊቲ ሪፖርት ወጥቶ ነበር እና ከዛ ውስጥ ወደ 49% አካባቢ ድርሻ በፋይናንሻል ሴክተሩ የንግድ ባንክ ነው። ከነዛ ውስጥ አጠቃላይ ከ32 ባንክ 4ቱ ነው መካከለኛ ሌቭል ላይ ያሉት፣ ሌሎቹ በሙሉ ዝቅተኛ ሌቭል ላይ ያሉ ናቸው ተብሏል። እና ይሄኛው አንድ ማንቂያ አይሆንም ወይ? ይህንን ሳይተው እንደው የእናንተ ፈቃድ ከተሰጣችሁ በኋላ አፕሮች ያደረጉ የቀረቡ ባንኮች ይኖራሉ ነው? ይሄ ደግሞ እኔ የምልህ ዲስካሽኑ እኮ የመርጀርስ ኦር አኩዚሽን ዲስካሽን እኮ አዲስ ነገር አይደለም። ዲስካሽኑ ቆይቷል። ብሔራዊ ባንክም ያውቀዋል፣ ባንኮችም እናውቀዋለን። ይሄ መሆን ያለበት ነገር እንደሆነ አምሹር ናሽናል ባንክ ያምንበታል፣ ግን ቀላል አይደለም። ስለዚህ አይ ቲንክ አሁን ብሔራዊ ባንክ እያጠናው ነው ይመስለኛል። ግን ሶነር ኦር ሌተር የምልህ ወይ ዛሬ ሆነ ነገም ሆነ ከነገ ወዲያ የማይቀር ነገር ነው። የኢንቨስትመንት ባንክ ዘርፍ 2 ናቸው። ወደፊት ሌሎች ሊጨመሩ የሚችሉ ይሆናል እና ተወዳዳሪ ለመሆን ወጋገን ካፒታል ምን ያህል ተዘጋጅተዋል? በጣም ተዘጋጅተናል። ሚኒንግ ኦኬ አሁን መጀመሪያ ሬጅስተር ለማድረግ እንደምታውቀው የመጀመሪያ ባንክ ነው ኢትዮጵያ ውስጥ ከፕራይቬቶቹ ማለት ነው፣ ከግሎቹ ባንኮች። እዛ ለመድረስ ደግሞ ብዙ ፕሬፓሬሽን አለው፣ በጣም ብዙ ፕሬፓሬሽን። ምክንያቱም የመጀመሪያ ስለሆነ ለካፒታል ማርኬትም የመጀመሪያ ባንክ ነው። ፕሮስፔክተስ ያቀርብለት ባንኩም የመጀመሪያ ጊዜ ነው እንደዚህ አይነት ነገር ሲዘጋጅና ሲሰራ። ኦኬ እሱ አለቀ፣ ላይሰንስ ተገኘ። then what ትልቁ ነገር ምንድን ነው? ቢሮ ሴታፕ ማድረግ ነው። አሁን ካፒታል ማርኬት የሚጠይቃቸው የቢሮ ነገሮች አሉ። እስከዛ ድረስ ነው ሱፐርቪዥኑ። ዝም ብሎ ወረቀትና እንትን ማየት አይደለም። አክቹሊ ቢሮ መጥተው እንዴት ነው ሴታፕ የሆነው ልክ ነው ወይ የሚለው በጣም ቆንጆ የሆነ እኔ አይ ቲንክ ኢትስ ጉድ። በእኔ አስተያየት ጥሩ ነው። እኛንም ኪፕስ አስ ኦን አወር ቶስ፣ እኛንም ለእኛም ጥሩ ነው። ማሟላቱም ደግሞ አስፈላጊ ነው። የተጠየቁትን ነገሮች አር ዊ ሬዲ የስ ለምን ቅድም እንዳልኩ ኦልሞስት 2 ወር ላይሰንስ ከማግኘታችን በፊት በኋላ ትልቁ ስራችን ሪክሩትመንት ነበር፣ ሰው መቅጠር ነበር። እሱ በጣም 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 ቀላል ነገር አልነበረም። እንዳልኩ የህዝቡ ጥፋት አይደለም፣ የኛም ጥፋት አይደለም። በዚህ ኤክስፒሪየንስ ያለው ሰው ለማግኘት ኢምፖሲብል ነው። ብታገኝም የውጭ ሀገሮች ነው የሚጠይቁትም ክፍያ ቀላል ክፍያ አይደለም። በተለይ ለጀማሪ ባንኮች ሰው ብቻ ሳይሆን ካፒታላችንም በቆንጆ መንገድ ነው። ፔድ አፕ ካፒታል አለን፣ 385 ሚሊዮን አለን ፔድ አፕ። ይሄ ደግሞ የሚያድግ ካፒታል ነው። በዚህ እናቆማለን ማለት አይደለም። this is just ለመጀመር ስራ ለመጀመር ሰው ካፒታል አለን፣ ሰራተኛ አለን። አሁንም ገና እየቀጠርን ነው። ሶስተኛው ቴክኖሎጂ። ትልቅ ቴክኖሎጂ ዲፓርትመንት የሚያስፈልገው ምክንያት አለ። ብዙ ነገር ከመንግስት ድርጅቶች ጋራ ላይክ ከኢኤስኤክስ ከሴኩሪቲ ኤክስቼንጅ ጋራ ከሲዲኤስ ሴንትራል ሴኩሪቲስ ዲፖዚቶሪ ከነዚህ ጋራ ከናሽናል አይዲ ቢሮ ጋራ ኢንቴግሬት ማድረግ አለብን። ሰው የምትቀጥራቸው ልጆች ኢንፍራስትራክቸሩን ብቻ የሚሰሩ አይደሉም። ቢሮ ውስጥ ኢንቴግሬሽን የሚያውቁ ልጆች መሆን አለባቸው።
ከነዚህ ጋራ ኦን ዴይሊ ቤሲስ ነው የምንሰራው። ስለዚህ አይቲ ዲፓርትመንታችን አይ ቲንክ አፕ ቱ እስካሁን ድረስ ቆንጆ ነው፣ ያድጋል። እንደምታየው ብዙ ትልቅ ቤት አልተከራየንም። ይህን ተከራይተነው ነው ከወጋገን ባንክ፣ ጊዜያዊ ነው። ምክንያቱም ስታፉ በትንሽ ጊዜ ያድጋል ብዬ ገመታለሁ። ስለዚህ ዝግጅት ማለት ይሄ ነው። መጀመሪያ እስቲ የት ልግባ፣ የት ልቋቋም፣ እንዴት ላቋቁመው ነው። አሁን ተቋቋመ፣ እያደገ ነው የሚሄደው። then you move on ወደ ትልቅ ቤት፣ ወደ ብዙ ሰራተኛ ትገባለህ። እንደዚህ ማድረግ የምትችለው ደግሞ ያው ካስተመር ቤዙ እያደገ ሲመጣ ነው። መልካም። አንደኛው ያነሱት ምንድነው የሰራተኞች በዚህ መስክ እውቀቱ ያላቸው ማግኘት ከባድ ነው። ከሀገር ውስጥም የተገኙ ሊኖሩ ይችላሉ፣ ከውጭ የመጡ ሊኖሩ ይችላሉ። ግን እነዚህን በስልጠና የማብቃቱ ነገር ምን አስባችኋል? ሰዎች በስራው ውስጥ ሆነው እየሰለጠኑ ራሳቸውን እያበቁ የተሻለ ስራ መስራት ይችላሉ እና ምን አስባችኋል? ስልጠና ከመስጠት አንጻር ብዙ ነገር። አንደኛ 2 የውጭ ሀገር ሰዎች ቀጥሬያለሁ። እነዚህ ደግሞ ኤክስቼንጅ ላይ በጣም ብዙ አመት የሰሩ ናቸው። ሴኩሪቲ ኤክስቼንጅ ላይ ብዙ አመት የሰሩ ናቸው። በትሬዲንግም ብዙ አመት የሰሩ ናቸው። ምንድን ነበር ምክንያቱ? እነዚህ ሰዎች ያመጣሁበት ኢንሲስት አድርጌ ነው ያመጣሁት። ለምን እኔ ብድግ አድርጌ ሰራተኛን ኬንያ ሂድ፣ ለንደን ሂድ፣ ምናምን ሂድ ተምረና ማለት ከቢሮ ውጭ ሆነ ማለት ነው። ስንቱን ነው የምልከው? because the whole staff doesn't know anything ስለ ኢንቨስትመንት ባንኪንግ። ስለዚህ the best thing እነዚህ ሰዎች ታመጣለህ፣ ስራቸውን እየሰሩ ደግሞ at the same time ደግሞ ከስራቸው ያሉትን ሰዎች አሰልጥነው እነዛ ከስር ያስቀመጥኳቸው ሰዎች የእነሱን ቦታ የሚይዙ ናቸው። ምክንያቱም አንዱ አግሪመንት ከነዚህ ሰዎች ጋር ምንድን ነው every minute wasted አይሆንም። እዚህ በትሬኒንግ ታሳልፉታላችሁ ነው ያልኳቸው። የኔ ትልቁ ሀብት ምንድን ነው? እነዚህ ልጆች ተምረው የእነዚህን ሰዎች ቦታ ሲይዙ ነው። ይሄ አንድ ፎርም ኦፍ ትሬኒንግ ነው። ሌላ ደግሞ ሪኳየርድ ትሬኒንግ አለ ባይ ካፒታል ማርኬት። እነሱን ደግሞ መማር አለብን። ኦኬ ሰው የት ነው የሚማሩት? አዲስ አበባ ዩኒቨርሲቲ ስሩ ኮመርሻል ስኩል የሚባለው ድሮ። ኦኬ አሁን 2 ግሩፕ አለ። አንድ ግሩፕ አለ አሁን የተማሪ አለ። ከዛ ደግሞ ቢገር ግሩፕ ደግሞ አለ ሌላ ትሬኒንግ። ሶ እዚህ ስትመጣ ኤቭሪ ዴይ ትሬኒንግ ላይ ነው። ሜቢ አንድ ዲፓርትመንት ኦር ዲስ ዲፓርትመንት ትሬኒንግ ላይ ነው። ትሬኒንግ ቁጭ ብሎ ክላስሩም መማር ጥሩ ነው። but the best training is on the job training ነው። ይማራል፣ መጥቶ ተግባራዊ ያደርጋል። አዎ ለዚህ ነው እነዚህ ሰዎች አሁን ኔክስት ዊክ ይገባሉ። ከዛ በፊት እነዚህ በሙሉ ኮሊጎቼ ፋውንዴሽን ይዘው ትንሽ ነገር ይዘው እንዲጠብቁ ነው ፈልገው። ዝም ብሎ ምንም ሳያውቁ እነዛ እንዲመጡ አልፈልግም። ምንም ነገር አያውቁም እንዲሉንም አልፈልግም። ሶ የተማሩ ነው ኮንስታንት። ቅድም ደጋግመን አንስተነዋል። የወጋገን ካፒታል በኢንቨስትመንት ባንክ ዘርፍ የመጀመሪያው ነው። የመጀመሪያ መሆን እድልም ችግርም ስጋትም ይኖረዋል። እነዚህ እናነሳ። መጀመሪያ በመሆኑ ብዙ እድሎች አሉት። አንደኛ ብራንድ ኔም ስሙ እየታወቀ ይመጣል። ትልቅ ነገር ነው። ማን ነው ሬጂስተርድ የሆነው ሲባል the only bank ወጋገን። እሱ ብራንድ ሬኮግኒሽን ትልቅ ዋጋ ያለው ነው። መጀመሪያ በመሆናችን ደግሞ እድል አግኝተናል። ቤስት የሚባሉትን ሰው ለመቅጠር ችለናል። በኋላ ለሚመጡት ዲፊከልት ነው። አሁን ግን አትሊስት ቤስት የምንላቸውን ለቅመናል ከየቦታው። ጀማሪ ስትሆን ደግሞ ኤቭሪባዲ ሁሉ ሰው ኢንትረስትድ ነው እና በጣም ብዙ አፕሊካንቶች ይመጣሉ። በጣም 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 ብዙ። አንፎርቹኔትሊ ግን ብዙዎቹ ኳሊፋይ ያደርጉ እኛ የምንፈልገውን አይነት ኤክስፒሪየንስ የላቸውም። ግን በሚያስገርም ሁኔታ ነው አፕሊኬሽን የሚመጣው።
ደግሞ the other side of the coin ደግሞ ስታየው አንዳንድ ችግሮች አሉ። ኢንፍሌሽን ይዘ ችግር፣ ማክሮ ኢኮኖሚ ኢንስታቢሊቲም ችግር ነው። የከረንሲ ኢንስታቢሊቲ ችግር ነው። ብዙ ኤፍዲአይስ የሉንም እንደምንፈልገው ያህል። ውጭ ቀጥታ ኢንቨስትመንት እሱም ብዙ የሉም። ደሞር እነሱ ቢኖሩ ደሞር ካፒታል ማርኬት ኢንቨስትመንት ባንክ ውስጥ ካፒታል ማርኬት ውስጥ በጣም ይገባሉ። ስለዚህ ገና እሱም በደንበኛው አላደገም። አሁን ከኬንያ ጋር ምናምን ኮምፔር ብታደርገው የኛ ገና ነው። ሌላው ብዙ ህዝብ ሴቭ አያደርግም። ቁጠባ አገራችን በጣም ዝቅተኛ ነው። የህዝብ ቁጠባ በጣም 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 ዝቅተኛ ነው። እነዚህ የኢኮኖሚ ችግሮች ናቸው። ኢኮኖሚክስ ወደኋላ ሄደን ስታየው አሁን የዘረዘርኳቸው ሁሉ they have to do something with the economy። እነዚህ ነገሮች ኢምፓክት ይኖራቸዋል። ኢንፍሌሽኑ በወጣ ቁጥር ኢንቨስት የሚያደርገው ሰው ዲቪደንድ ስከፈል እኮ ኢንፍሌሽን ይሄ ከሆነ እኔ የማገኘው ይሄ ነው ይላል እና ሀይ ሲሆን ኢንቨስት ማድረግ አይፈልግም። ፎሬነሮች ደግሞ ኢንቨስት ለማድረግ እዚህ ሲፈልጉ ደግሞ ኤክስቼንጅ ሬቱ ምንድን ነው ይላል። ሪፓትሪዬሽኑ እንዴት ነው ሰርቼ ዲቪደንዴን ይዤ መውጣት እችላለሁ ወይ በፎሬን ካረንሲ። እነዚህ ነገሮች ከጊዜ በኋላ እየተስተካከሉ የሚመጡ ነገሮች ናቸው። ምክንያቱም አሁን ሪፓትሪዬሽን ከበፊቱ የተሻለ ነው። በቅርብም አዋጅ የስ ስለዚህ ኤቭሪዴይ እየተሻሻለ ይመጣል ብዬ አምናለሁ። አንዱ ኢንፍሌሽን ነው አሁን በጣም አስቸጋሪ የሆነው ለሁሉ ሰው። ለባንኮችም በጣም ኢምፓክት አለው። ለምሳሌ ጀስት ኖርማል ባንክ ሄጄ ገንዘብ ባስቀመጥ 7% ይሰጠኛል። ኢንፍሌሽኑ 12 ምናምን ከሆነ ምን አተረፍኩ? ስለዚህ ኢምፓክቱን ልነግር ብዬ ነው። እና ሉዝ ነው የምታደርገው እንጂ ጌን አታደርግም። ስለዚህ ኢንፍሌሽኑ ወይም የዋጋ ግሽበቱ ቁጠባን አያበረታታም። በፍጹም ኢንቨስትመንትን አያበረታታም። አሚን ኢንቨስትመንት ስል ሄጄ ባንክ ውስጥ ገንዘቤን ለምን ላስቀምጣለሁ? ብዙ ሰው ይልሃል 7% ከሰጠኸኝ እና ኢንፍሌሽን 12 ከምናምን ከሆነ ገንዘቤን አጣሁ እንጂ አላተረፍኩም ነው የሚለው። ዛሬ ያስቀመጥኩት ቀጣይ ወር ባወጣው ዋጋው በጣም ይለያይብኛል ማለት ነው። ጥሩ። ከዚህ ጋር በተያያዘ አንዱ ልናነሳ ያሰብኩት ወይም ማንሳት አለብኝ ብዬ የምለው ከብድርና ከቁጠባ ጋር በተያያዘ የኢንቨስትመንት ባንክ በተለይም ዝቅተኛ ገቢ ያላቸው ለሚባሉት ማህበረሰቦች አንዱ የባንኮች ወይም የዚህ ሀገር የአክሲዮኖች ችግራቸው ተብሎ የሚታሰበው ዝቅተኛ ገቢ ያለውን አሳታፊ አይደሉም ይባላል እና የኢንቨስትመንት ባንኮች ዝቅተኛ ገቢ ላለው ማህበረሰብ በቁጠባ ደረጃና በብድር ደረጃ ምን አይነት እድሎች? ምንም አይነት እድል የለውም። ምክንያቱም ኢንቨስትመንት ባንክ ማን ናቸው የኢንቨስትመንት ባንክ ካስተመርስ ብለህ ብትጠይቀኝ ኮርፖሬሽንስ፣ ገቨርንመንት፣ እነዚህ ደግሞ የገቨርንመንት ኢንስቲትዩሽንስ አሉ አይደለም፣ ኳይዛ ገቨርንመንት ኢንስቲትዩሽንስ እነሱ እና ሃይ ኔትወርት ያላቸው ማለት ብዙ ብር ያላቸው ኢንዲቪጁዋልስ፣ ስታርታፕስ፣ ይሄ አዲስ የጀመረ ኢንተርፕሪነር ለእነሱ የተፈጠረ ባንክ አይደለም። አንደኛ ብድር አይሰጥም። የኢትዮጵያ ኢንቨስትመንት ባንክ ነው። ሌላ ሀገር ለምሳሌ አሜሪካን ሀገር አንዳንዶች ኢንቨስትመንት ባንክ ብድር ይሰጣሉ። ብድር የሚሰጡ ግን ለምሳሌ የሚሸጥ ባንክ ካለ ለመግዛት ትፈልጋለህ፣ ብሩ ያጥረሃል እና ኢንቨስትመንት ባንኩ ያበድርሃል። እንደዚህ አይነት ነገር አለ። ኢትዮጵያ ውስጥ ግን ይሄ ብድር መስጠት አልተፈቀደም እና አዲስ ጀማሪ ሰራተኞች ኦር ሎ ኢንካም አነስተኛ ገቢ ያላቸው ሰዎች ኢንቨስትመንት ባንክ ውስጥ መሳተፍ አይችሉም። ምናልባት የካፒታል ገበያ ስርዓት ውስጥ ላይ ይሄ የድርሻ ሽያጭ ምንድን ነው ስቶክ ማርኬት አለ አይደለ? ያስ እድል ይሰጣቸዋል ለመግዛት እሱን እስቲ
ቅድም እንዳልኩ ነው ፕሮስፔክተስ የሚዘጋጀው ለካስተመር ነው። ይሄ ካፒታል ማርኬት የሚጠይቀው ዶክመንት ነው። በግልጽ የሚሰራ ዶክመንት ነው። ምክንያቱም አንድ ሰው መጥቶ እኔ ወጋገንን ሼር መግዛት ፈልጋለሁ ቢል ብሮከሬጅ ጋር ይሄዳል። ብሮከሩ ከፈለገ ነው እኔ ለመግዛት ፈልጌ ነበር፣ እስቲ ይሄ ባንክ እንዴት ነው ያዋጣኛል ወይ ብሎ ይሄዳል። ኢንቨስትመንት ባንክ ይመጣል ማለት ነው። ከዛ ብሮከሩ ጋር ሄድና ብሮከሩ ጥሩ ነው ወይ አትግዛ ይለዋል፣ ይገዛል። ኦር በሞባይልም መግዛትና መሸጥ የምትችልበት ጊዜ ይመጣል አሁን በቅርብ። ስለዚህ ባላቸው የገንዘብ መጠን እዛ መግዛት ይችላል። ልክ እንደምትገዛው አሁን ሼር ከባንክ ሄደህ መግዛት ይችላል አይደለም? ኢፍ ዴይ ሃቭ ኢት። ይሄም ግን አሁን ለምሳሌ ዛሬ በ5 ብር አንድ ሼር ገዝተህ ይሆናል። ነገ ስትሄድ 10 ብር ሆኖ ሊጠብቅህ ይችላል። ኦር ከ5 ብር 2 ብር ወርዶ ሊጠብቅህ ይችላል። ዲማንድ ኤንድ ሰፕላይ ነገር ነው። ማን ፈለገ መግዛት ማን አልፈለገ መግዛት የሚለው። ስቶክ ማርኬት ሁሉ ጊዜ ወደ ላይ ይወጣል፣ ወደ ታች ይወርዳል፣ ወደ ላይ ወደ ታች ነው። ስለዚህ እንደ ድሮ ይሄ ከፍተኛ ገንዘብ ይዞ ብቻ ወደ አክሲዮን ገበያ ማውጣት የተቋማት ወይም የባንኮችን አክሲዮን ለመግዛት አይገደድም ማህበረሰቡ ማለት ነው። መልካም። አዳዲስ የፋይናንስ ስርዓቶችን ተግባራዊ እያደረግን ነው አይደል? እየተደረገ ነው እንዳገር የዚህ የካፒታል ማለት የኢንቨስትመንት ባንክን ጨምሮ ከግሉ ዘርፍም ከመንግስትም ምንድን ነው የሚጠበቀው ውጤታማ ሆኖ እንዲቀጥል? ከመንግስት በኩል እኔ በሃንዳውት አላምነው። ሃንዳውት ማለት ለምኖ ታክሱን ቀንስልኝ ምናምን አላምንም በሱ ፐርሰናሊ። እኔ በራሴ እድሉ ተሰጥቶናል፣ ያንን እድል መጠቀም ነው በስነ ስርዓት በህጉ መሰረት። በቂ ገበያ አለ ብዬ አምናለሁ። በቂ ስለ እንደሌላ ሀገር 100,000 ኮርፖሬሽንስ አለን ምናምን ማለት አይደለም። በአቅማችን መሰረት ግን ለጀማሪ በቂ አለን። ለምሳሌ ጀስት የመንግስቶቹን ኳይዛይ ገቨርንመንት ኢንስቲትዩሽንስ አሉ አለ ድርጅቶች የሚባሉት ወደ 40 ምናምን አሉ። እነዚህ እስከ ስንት ጊዜ ነው መንግስት ስር የሚሆኑት? ስለዚህ ፐብሊክ ይሆናሉ ብዬ አምናለሁ። እንግዲህ ኦልሬዲ 40 ከስተመር አገኘ ማለት ነው። አሁን እንዴት መንግስት ይረዳል ለምትለው ጥያቄ አሁን መልሳለኝ። እነዚህ 40ዎቹን ወስዶ ለኮመርሻል ባንክ ከሰጠ ኮምፒቲሽን የለም ማለት ነው። ግን ፍሪ ማርኬት ነው። እነዛም እኔም ስልክ ወጋገን ካፒታልም ኮመርሻልም ባለን እውቀትና አቅም እነዚህን ሰዎች ወደ አንተ እንዲመጡ ማድረግ ነው እንጂ በልመናን አላምንም። ይሄ እናድርግልኝ አሁን ለምሳሌ እነዚህን ሰዎች ወደኛ ብቻ ወደዛ ትላክ ወደኛም ላክ የሚለው ጥያቄ ጭንቅላቴ ውስጥም አይገባም። ስለዚህ መጫወቻ ሜዳው እኩል መሆን አለበት። በቃ that's what I want. level playing field እስከሆነ ድረስ ኮምፒቲሽኑ ሄልቲ ይሆናል። ጤነኛማ ኮምፒቲሽን መሆን አለበት። አሁን እኮ 2 ብቻ ነን። ከትንሽ ጊዜ በኋላ እኮ ይመጣሉ ሌሎችም። ቅድም የመጀመሪያ በመሆን ምንድነው ጥቅሙ ብለህ የጠየቀኝ፣ መጀመሪያ መሆን ማለት you get more customers። ምክንያቱም ምርጫ የላቸውም፣ የት ይሄዳሉ? እኛ ጋርና አድቫይዘሪ ግሩፖች አሉ፣ እነሱ ጋር ነው የሚሄዱት። ምክንያቱም በራሳቸው ማሰራት ስለማይችሉ በላይሰንስ ኢንስቲትዩሽን ማሰራት ስላለባቸው ይመጣሉ። አመሰግናለሁ። You're welcome.